ዩሪክ አሲድ ያው ጆሮ ይላብናቸው ሁሉ ዩሪክ አሲድ ይሄ ምን የሚባል ነው? ኢንኩቤሽን ስለሚፈልግ ኢንኩቤሽን ቴስቶች ደግሞ ብዙ ጊዜ ኢንዲ ፖይንት መባል ነው የሚታወቁት። ማለት ኦልሞስት ኢንኩቤሽናቸውን ውጭ ጨርሰው ውስጥ ለሪዲንግ ብቻ ነው ማለት ነው የሚገቡት። ስለዚህ ኢንዲ ፖይንት አለ እዚህ ጋር ኢንዲ ፖይንት እናደርጋለን። ዌቭ ሌንግዙ ኦልሞስት 510 ነው የሚለው እዚህ ጋር ባይ ዲፎልት 510 አለ። ስለዚህ ዳይሉሽን ሬሾ ቴምፕሬቸሩ ሳምፕል ቮሊዩሙ 500 ነው ሚሊግራም ፐር ዴሲሊትር ነው። ይሄ ኦልሞስት እንትን ያለው ዴሲማል ፖይንቱ ኦልሞስት የትንሽ ቁጥር ስለሆነ አንድ ብናደርገው የተሻለ ነው። ብላንኩ 0 ነው ኦር ዲስቲል ዋተር ነው። ፋክተሩ እዚህ ጋር ኦልሞስት እናልፈዋለን። እሱ ባይ ዲፎልት 0 ብሎታል። ዲሌይ እና ቴስት ታይሙ 5 ሰከንድ በቃቸዋል። ኢንዲ ፖይንት ስለሆነ ለማንበብ ብቻ ስለሆነ ሪፈረንስ ሬንጁ ኦልሞስት ከ2.4 እስከ 7 ነው። ለምን 2.5 ነው የወንዶች፣ የሴቶች ደግሞ 2.4 ነው። እስከ 7.0 አካባቢ ብናደርገው የተሻለ ነው። ሊኒየሪቲ ሬንጁ እስከ 25 ሚሊግራም ፐር ዴሲሊትር ድረስ ማንበብ ይችላል። ስታንዳርድ ኳንቲቲው አንድ ነው። አንድ ስታንዳርድ አለው። ኮንሰንትሬሽኑ 6 ነው። ስለዚህ ሴቭ ብለን እንጨርሳለን ማለት ነው ፕሮግራሚንጉን ማለት ነው። ስለዚህ ከዚህ ቀጥለን ወደ ምንድን ነው ማለት ነው የምንሄደው? ወደ ካሊብሬሽን ነው ማለት ነው የምንሄደው። ፐርፌክት 5.8 ነው። ኦልሞስት አልፏል ማለት ነው። ከ5.8 እስከ 6.2 ድረስ ቶለሬት ይደረጋል። ስለዚህ አለፈ ማለት ነው። ስለዚህ አሁን ቴስት መስጠት እንችላለን ማለት ነው።